ሰላም እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ቴሎ ላይቭ የሚባል አዲስ ፕላትፎርም ይዤላችሁ መጥቻለሁ ማለት ነው። አፕሊኬሽኑ ሰኞ ሙሉ ለሙሉ ስራውን አጠናቅቆ ይጀምራል። እስከዛ ድረስ አፑን አውርዳችሁ ኤጀንትና ውስጥ እየመዘገባችሁ መጠበቅ ትችላላችሁ። ታስኩም አሪፍ ነው። ይህ ፕላትፎርም በጣም ገራሚ ነው ማለት ነው። ገና እንደገባችሁ 8% ብሎ ኤጀንት ኮሚሽን የሚጀምረው። ሙሉ አፕሊኬሽኑ አሰራሩን አስመለክታችኋለሁ ማለት ነው። ላይክ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮአችን እንሄዳለን። ታች ምን ይላል? ዳውንሎድ ቱ ቢካም አን ኤጀንት የሚላል አንድ ጊዜ ከታች ያለውን ዳውንሎድ የሚለውን እንነካለን። ከዛ በኋላ ወደ ፕሌይ ስቶር ይወስዳችኋል ማለት ነው። ኢንስቶል የሚለውን እንነካለን። ለከቱትን አፕሊኬሽን እንግዲህ ከ500 ሰዎች በላይ ናቸው ዳውንሎድ ያደረጉት። ገና ነው ማለት ነው። 1000 እንኳን አልሞላም አፕሊኬሽኑ ያወረደው ሰው። ስለዚህ አፕሊኬሽኑ ላይ ኤጀንቱ ናችሁ ብትሰሩ አሪፍ ነው ማለት ነው። በደንብ ወጥራችሁ ስሩበት ማለት ነው። እሺ አሁን አፕሊኬሽኑ እዚህ ጋር እንደምትመለከቱት ወርዶልናል ማለት ነው። ቴሎ ነው የአፕሊኬሽኑ ስም። እሺ ልክ እንደዚህ ከፍትላችሁ እዚህ ጋር ሳይን ኢን ዊዝ ጉግል የሚላል የመጀመሪያው ማለት ነው። እሱ ነው የምትነኩት። አንድ ጊዜ እንነካዋለን። መግባት በምትፈልጉት ኢሜል ያስመርጣችኋል። እናንተ የራሳችሁን ኢሜል ትመርጣላችሁ አንዱ ከላይ ፕሮፋይል እንድታስገቡ ይጠይቃችኋል። ፕሮፋይል ታስገባላችሁ። ኔክ ኔም ላይ ደግሞ የራሳችሁን ስም ትሰጡና ካንትሪ መርጣችሁ ኔክስት ትሉታላችሁ። ከዛ ጄንደር ያስመርጣችኋል። ፊሜል ከሆናችሁ ፊሜል ላይ፣ ሜል ከሆናችሁ ሜል ላይ አድርጋችሁ ኔክስት ትሉት አፕሊኬሽኑ ይከፍትላችኋል። ኤጀንት መሆን የምትፈልጉ ሰዎች እዚህ ጋር የኤጀንት ኔም ታስቀምጣላችሁ። ከዛ ካንትሪያችሁን አንድ ጊዜ ትነኩታላችሁ። የቀስት ምልክቷን ትነካላችሁ። ከዛ ድጋሚ ኢቲ ብላችሁ ትጽፋላችሁ። ኢትዮጵያ ሲመጣ ትነኩታላችሁ ማለት ነው። ከዛ ፎን ነምበር ታስገባላችሁ የራሳችሁን ዋትስአፕ የምትጠቀሙበት። አፕሊኬሽኑ አዲስ ነው ማለት ነው። እዚህ ጋር አንዳንድ ኢትዮጵያኖችም አሁን ላይ ገብተዋል። ከ500 ሰዎች ውስጥ ኢትዮጵያኖች አሉ በብዛት ማለት ነው። እዚህ ጋር እንደምትመለከቱት አሉ። ስለዚህ እንዴት አድርጋችሁ ቬሪፋይ ማድረግ እንደምትችሉ በመጀመሪያ እንመለከታለን ማለት ነው። እዚህ ጋር የፕላስ ምልክት አለች። አንዴ እሷን ትነካላችሁ። እሱን በምትነኩበት ሰዓት እዚህ ጋር ቬሪፋይ ነው ይላል ማለት ነው። ቬሪፋይ ማድረግ አለባችሁ። አንድ ጊዜ ቬሪፋይ ነው የምትለውን እንነካታለን። ከዛ በኋላ እዚህ ጋር ስታርት ቬሪፊኬሽን የሚል አለ። እሱን ትነኩና በስነ ስርዓት ሮቦት አለች። እሷ እንደምትላችሁ ቬሪፋይ ታደርጋላችሁ። እሺ አሁን ቻት ወይም ፓርቲያችሁ እንድትከፍቱ ያደርጋችኋል ማለት ነው። እዚህ ጋር ታይትል ታስገባላችሁ። ከውጭ ሰዎች የሚመለከቱትን ነው ማለት ነው። ታይትል ነው አብረን እንስራ ብላችሁ መጻፍ ትችላላችሁ። እሺ እንደዚህ ካደረጋችሁ በኋላ ሰዎች ከውጭ የሚመለከቱትን ከቨር ፕሮፋይላችሁን የፕላስ ምልክቷን በመጫን ታስገባላችሁ። ከዛ ኢሞሽን ቻት ምናምን ይላል ታግ ትመርጣላችሁ። ቻቲንግ ታደርጉታላችሁ ማለት ነው። እዚህ ጋር ማይክ ሞድ ደግሞ ትመርጣላችሁ። ፍሪ ማይክ እና አፕላይ ፎር ማይክ አለ። ፍሪ ማይክ ማለት እናንተ ቤት አዳዲስ ሰዎች ሲመጡ ምንም ያለ እናንተ ፍቃድ መቀመጥ ይችላሉ ፓርቲ ወይም ወንበር ላይ። አፕላይ ካሉ ግን እናንተ ደርሷችሁ እናንተ ስትፈቅዱላቸው ብቻ ነው ወንበር ይዘው መቀመጥ የሚችሉት። እዚህ ጋር አናውንስመንት ታስገባላችሁ ማለት ነው። እሺ አናውንስመንት ካስገባችሁ በኋላ ጎቱ ቻት የሚላል እንደዚህ ተነኩታላችሁ። እሺ አሁን እንደምትመለከቱት ፓርቲ ከፍቶልናል ማለት ነው። ፓርቲ እንዲቆጥርላችሁ አንድ ቁጥር እዚህ ጋር ትቀመጣላችሁ። እሱ ጋር በመቀመጥ የታስክ ሰዓት አለ። እሱን እያያችሁ መውሰድ ትችላላችሁ። በቀላሉ እንደዚህ እያደረጋችሁ ፓርቲ መቀመጥ ይቻላል ማለት ነው። ስለሆንኩኝ እዚህ ጋር ሚጋ ስመጣ ሆስት ሴንተር ኤጀንሲ ምናምን የሚሉ ነገሮች አሉ። እናንተ ጋር ላይ መጡ ይችላሉ ማለት ነው። እዚህ ጋር ኤጀንሲ የሚላል አሁን ኤጀንት ከሆናችሁ በኋላ ሰዎችን ሆስት እና ኤጀንት እንዴት እንደምትመዘግቡ አስመለክታችኋለሁ። እዚህ ጋር ኢንቫይት ሆስት አለ፣ ኢንቫይት ሰብ ኤጀንት የሚላል ማለት ነው። ኢንቫይት ሆስት ላይ ታደርጉና ይሄ ኮፒ በማድረግ መላክ ትችላላችሁ ለነሱ። ሰብ ኤጀንት የሚላል ማለት ነው። ይሄንንም ኮፒ በማድረግ ለሰዎቹ በመላክ በቀላሉ ኤጀንትና ሆስት እንደዚህ ያደርጋችሁ መመዝገብ ትችላላችሁ ማለት ነው። ፕላትፎርም ሌላው ደስ የሚለው ደግሞ ልክ ስትጀምሩ ኤጀንሲ ኮሚሽን ሬታችሁ 8% ነው ማለት ነው። 8% እያለ እስከ 20 ድረስ ይሄዳል ማለት ነው። 8% ሌላ ፕላትፎርም ላይ 4% ብሎ ነው የሚጀምረው። እዚህ ላይ ግን 8 ነው። ይህ ደግሞ ተመራጭ ያደርገዋል ለኤጀንቶች በጣም አሪፍ ነው። ኤክስቼንጅ የምታደራርጉ ከሆነ 8% ኮሚሽን ከአንድ ሰው ማግኘት ትችላላችሁ። እንዲሁም እያሳደጋችሁ እስከ 20 ድረስ መሄድ ትችላላችሁ እስከ ሱፐር ኤጀንት ማለት ነው። እሺ ሌላው ደግሞ እዚህ ጋር ታስክ የሚል ነገር አለ። ታስክ ስንት እንደሚሰጥ ደግሞ እንመለከታለን ማለት ነው። እዚህ ጋር ሚለን 1 ሃወር ማይክ ላይ ከተቀመጣችሁ 80k እንሰጣለን እያለ ነው። 80k ማለት እዚህ ፕላትፎርም ላይ ስንት ነው? 0.8 USDT ነው ማለት ነው። በአንድ ሰዓት እንደዚህ መስራት ከተቻለ በጣም አሪፍ ነው ማለት ነው። እዚህ ደግሞ ሆስት ሃወርሊ ሪዋርድ የሚለው ደግሞ ላይቭ ዱሬሽን 60 ሚኒት ከተቀመጣችሁ 6k እሰጣችኋለሁ እያለ ነው ማለት ነው። እዚህ ጋር ደግሞ 24k የሚሰጣችሁ ምንድነው? 500,000 ጊፍት ተሰጥቷችሁ ላይቭ ላይ 2 ሰዓት ከተቀመጣችሁ ደግሞ 24,000 ፖይንት ይሰጣችኋል ማለት ነው። እንደዚህ ያረጋችሁ ዝቅ ያረጋችሁ የተለያዩ ታስኮች አሉ። እሺ አሁን የቀረን ዊዝድሮ ነው ማለት ነው። ዊዝድሮን አስመለክታችኋለሁ። እዚህ ጋር ፖይንት አለች። አንድ ጊዜ ፖይንት እንነካታለን። እዛ ላይ ገባችሁ በኋላ ካሻውት ኤክስቼንጅ ትራንስፈር አለ። እነዚህ ኮይን ካላችሁ በኋላ ኤክስቼንጅ እና ትራንስፈር የምታደርጉት ነው። አሁን ግን ካሻውት ሜተዱን አስመለክታችኋለሁ ማለት ነው። እዚህ ጋር አድ የፔመንት ሜተድ የሚላል እሱን ስትነኩት እዚህ ጋር USDT ይመጣል ማለት ነው። በUSDT በፈለጋችሁት ኤክስቼንጅ ወደ ባይናንስም ሆነ ወደ ባይቢት መላክ ትችላላችሁ። እዚህ ጋር ደግሞ USDT አለ። አንዴ ተነኩታላችሁ። ኢትዮጵያ ለጊዜው አልገባችም ማለት ነው። እስክትገባ ድረስ ትጠብቃላችሁ። ሌላ ሀገራቶች ግን ገብተዋል ማለት ነው። ኢንዲያ፣ ኢንዶኔዥያ፣ አልጄሪያ ምናምን ገብተዋል። እዚህ ጋር የምትመለከቷቸው ካንትሪዎች አሉ። ኢትዮጵያ በቅርቡ ትገባለች ማለት ነው። እኔ አሁን በዶላር ነው ማውጣት የምፈልገው ምክንያቱም ባይናንስ ላይ የተለያዩ ነገሮችን ማድረግ ስለምንችል ባይናንስ ላይ ነው መልከው። እናንተ ግን የኢትዮጵያ ፔመንት ሜተድ የምትፈልጉ ከሆነ ብዙ በበዛ ቁጥር የኢትዮጵያ ፔመንት ሜተድ ስለሚመጣ በደንብ አድርጋችሁ ስሩበት ማለት ነው። መግባቱ አይቀርም።
የዛሬ ፓርት 1 ቪዲዮአችን ይሄን ይመስላል። በቀጣይ ፓርት 2 ደግሞ አከፋፈቱን እያንዳንዱን ያልገባችሁ ነገር ኮሜንት ላይ ጻፉልኝ፣ መልስ ይዤ እመጣላችኋለሁ ማለት ነው። ፓርት 2 ይቀጥላል። ሰብስክራይብ እና ላይክ ማድረግ እንዳይረሳ። ቻው